ቆንጆ የኔ ኬክ የኔ ኩሩ አማራዊት የኔ ጎንደሪ እየሰማሽኝ ከሆነ ማለት ነው ከጀርባሽ ሆነው የሚያወሩት ከአንቺ ኮንተንት ነሽ ራስሽን የቻልሽ የገንዘብ ምንጭ ነሽ ይሄንን ወቂ ሰው ገንዘብ እየሰራብሽ ስለሆነ ሰው ልጆቹን እያሳደገ ስለሆነ አንቺን እያማንቺን እየሰደበ ቢዝነስ እየሰራ ስለሆነ በራስሽ ልትኮር ይገባል ምክንያቱም ሰደቡሽም አደነቁሽም የሚቀኑብሽን ሰዎች ስለምናቃቸው አንቺ ጋር የሚቀይረው ምንም ነገር ስለሌለ አይደለም ማልቀስ እንድትናደድ አምር ነው ቆይ አንተ ሰው ያድም እናቴን አይስብም ያው አይስብም ተመስጬ እየሰማው ነው አዳምጪ ቤታዬ የኔ ቆንጆ የኔ ሽቅርቅር መጀመሪያ የራስሽን ስሜት ነው የምትገልጪው ገባሽ አይደለም ለሷ ያለሽን የራስሽ ከዛ ደግሞ የተነሳባትን ጦርነት እንዴት ተረተሽኛል አይደለም ሚስ ቸኮሌት ጦርነቱን ብቻሽን ታሸንፊያለሽ ካቃተሽ ደግሞ እኛ አለን ለምንድን ነው ብቻውን የምትሆነው ሁሉም ባይዘው መሬት ላይ ያለ ሰው ይወዳታል በተለያየ ፌክ አካውንት እየሰደባት ነው ብዙ አካውንት ከፍቶ እንጂ እሷን ሚጣላ ጤነኛ ሰው አለ እንዴ ካለ መመርመር ነው ያለበት ምኑ ያስጠላል ስልዋ ይጣፍጥላት አሁን አሳምሪው ጽድት አድርጊው አሁን ደግሞ የተሻለ ነገር 1 2 3 ጀምሪ እግዚአብሔርን ስነ ስርዓት ያዘኒ በቃ ለሷን እንዲደርስ የምፈልገውን ነገር ልናገር አታውቋርጥ እሺ እንደፈሽ ጀምሪ 1 2 3 ጀምሪ እግዚኦ ቁም ነገር የማይወራበት ረፍ በቃ ጀምሪ ለማንቢ ያለኝ እንትን ይመልስብኛል እስኪ አንድ ያጩልኝ ይጀምር ለምንድን ነው የሚመልስብኝ ይመልስብኛል እሺ አንዴ ፖሽ ትክክል ጠይቀና እዚህ ፖዝ አድርገህ አንዴ ከሊፋ ይደውልልሃል ስሚ ወይስ ቸኩል 1 2 3 አክሽን ጀምሪ እያቋረጥክ ስሜቴ እንዴት ነው ተመሰጫ አሁን ለምሳሌ ያንቺ አባባል እንዴት መሰለሽ ከረባይን አዶናይ የሆነ ሰዓት የለቀቀውን ዘፈን ታስተውሻለሽ የነጣይን ከረፈደ እንዳለው እኮ ነው የለቀቅሽው አሳምሪዋ ይግባ ስሜት ይኖረው ስሜት ይስጥስ የምሬን እኮ ነው ጀምሪ እና እንዳለቅስ ነው አሁን የምር ሪያሊቲ ስሜቴን እያወራሁ እሷ እንዳትሸነፍ እየነገርኳት ያላትን ነገር አሳምሪዋ አንተ ስሜቴን ታቋርጠዋል እንዴት ላውራ በየት በኩል ላውራ ቸኮሌትዬ ስትሰማሽ እሷ የሆነ ውስጧ እንድትል እንደዚህ የሚወደኝ ሰው ከልቡ አለ ግን እንባ ቀረሽ ተመስጠሽ ስልክሽን እያየሽ ሳይሆን ወደ ላይ እያየሽ ኮርኒስ ወይ ደግሞ ውጭ ኮንሽ ሰማዩን እያየሽ ጀምሪ 1 2 3 ጀምሪ ወይ ይበላቸው በቃ ሰምታለች ሐላስ በስ በቃ አንተ እግዚአብሔር ለቁም ነገር አንተ ቤታን አትወዳትም ለቁም ነገር አይደለም እንዴ በቃ ተሰማዋለች ልጅቷ አሁን እዚህ ጋር 300 ምናምን ሰው አለ እሺ አምሹር እንደምትሰማ አንዴ አረ ከ300 ሰው አይደለም እኔ ላውራ እንዴ ታላቅ አዳምጪ አታናጂ ታላቅ እዚህ ጋር ታላቅ ሪከርደር አለ ለሷ ነግሬ እኮ እንድትፖስትልሽ ቀጥታ እንድታደርስልሽ ሪከርደሩ አለሽ እስቲ አለው በይ ካለሽ ወይ ተረጋጊ ምስጭ አንተ ብዬ እኮ ነው ፍቅርሽን እኮ ቀጥታ እንዲደርስሽ እኮ ነው ሪከርደር አለው በይ አለው አጠቃላይ የዱራጅ ወንድማችን ዘመዱ እና በዚህ አጋጣሚ ለሁላችሁም ምቀኞቿ ሸረኞቿ እናንተ ስትበዙ እሷ እያደገች እየበለጸገች ትመጣለች ጋይስዬ ምቀኞቿን አሁን በስቶ አብዛስቶ ይስጣትኝ እሷ እንድታደግ ማለት ነው አሜን እና የራሳችሁን ህይወት ኑሩ አታራግቡ አታሽቃጡ እኔ የምፈልጉ ሰዎች ሰው ቤት ሰው መረገጥ ያለባችሁ እቤታችሁ ከፍታችሁ መረገጥ ፌስ ቱ ፌስ አግኙኝ እና በዚህ አጋጣሚ የናዝሪ ልጅኝ እኔ መርጦ አልቃሽ አይደለሁ ሐላልና ነጭ ነጯን እውነቷን ይመች ያራዳልች ይመች ምርጥኝ ቀጥ ሚስ ቸኮሌት ይኸውልህ እኔ ደግሞ ምን እንደምላስ ልንገርክ እግዚአብሔር ነው እንዳታቋርጠኝ ወርዳለሁ ጌታን አላቋርጥሽ እሺ እኔ ማለት የምፈልገው ለቤታ ማለት ነው ቤታዬ የኔ ቆንጆ እየሰማሽኝ ከሆነ አንቺ ራስሽን የቻልሽ ኮንተንት ነሽ ራስሽን የቻልሽ የገቢ ምንጭ ነሽ የሚጣሉሽ ሰዎች ተቆጥረው 10 አይሞሉም በፌክ አካውንት በተለያየ መንገድ ይመጣሉ አትስሚያቸው ኮሜንት አታንብቢ ጌምሽን ተጫዋች እኛን ኦዲየንሶችሽን አዝናኝን ውጪ በቃ አይደለም ላይቭ ላይ አልቅሰሽ በእናትሽ ጠላቶችሽን አታስደስቺ ኮንተንት ነሽ ይስደቡሽ ይስሩ
ልጆቻቸውን ያሳድጉ፣ ቤተሰብ ይምሩ። ምንጭ ነሽ አንቺ፣ የገንዘብ ምንጭ ነሽ። በቃ ይሄን ተረጂ፣ አይክፋሽ። የሚወዱሽ ሰዎች በጣም ብዙ ናቸው። ለሚወዱሽ ሰዎች ቦታ ስጪ። ባለቀስሽ ቁጥር በተሸነፍሽ ቁጥር እኛ የምንወድሽ ሰዎች እየተከፋን ነው የምንመጣው። ቁጭ ብለን ያንቺን ጨዋታ ያንቺ እንደው ቤታ እኮ እግዚአብሔርን አንዳንዴ መርዶ ራሱ የሚያምርባት ልጅ እኮ ናት። ስድብ ራሱ የሚያምርላት የሚጣፍጥላት ሰው እኮ ናት። ትክክል። በቃ እኛ የምንፈልጋት ቤታ የምትስቀውን የምትጫወተውን ፈታ የምታረገንን ጓጉተን የምንጠብቃትን ቤታን ነው የምንፈልገው። ልቅሶ አንፈልግም። የማንንም አልሳደም እንዳትሳደቡ ብለሃል። ኖ ስድብ አየሽ፣ ስድብ አይቻልም። አሁን ከዜሮ እሺ። ለማንኛውም ሚስ ቸኮሌት እናመሰግናለን። ይመስለኛል የቤታዩ ጠላቶች ከላይ ብቻ 3 ፍሬ ወይ 4 ፍሬ ናችሁ። ህዝቡ ቤታዩን ይወዳታል። አዝናለሁ ይሄንን ስናገር። የሰራሁትን አናሊሲስ ከግምት ውስጥ አስገብቼ ነው ይሄንን እንትን ያልኩት የተናገርኩት። ህዝቡ ቤታዩን ይወዳታል። ህዝቡ የወደደውን ደግሞ ማንም መጣል አይችልም። በዚህ ደምድመናል እና አሁን በየተራ እያስገባችሁ ሀሳባችሁን ትገልጻላችሁ። ተረዳችሁኝ? በየተራ እየገባችሁ ቆንጆ ሀሳብ መልካሙን ትላል። የሃይቋ እሺ፣ የሃይቋ መሮ አትገባም። መሮ መቼም አላስገባም። እከክ እንዲማ ማን ያስገብ? አንቺ እከክ ነይ ሚውት አድርግ። ነይ የታለች ተናናቅን አይደል? እሺ የሃይቋ ቀጥይ። የሃይቋ ውጪ ቀጥይ። ተረኛ እሺ ለጠላቷም እድል ስጠን እንጂ ጠላቷ እኮ የላችሁም። ጠላት እኮ እንደሌለ እኮ አሳየች እኮ። ታሚ ግላስ ሰላም፣ እንዴት ነሽ? ሰላም። እንዴት ነው? አቢሲኒያ እንዴት ነው? አለው ወንድሜ፣ ሰላም ነው አለን። እስኪ ምንድን ነው ሀሳብህ? ሀሳቤ ማኔ እኮ በምን እንደምታደንቋት ስላልገባኝ ነው። ምን ሰርታ ነው ብዬ ነው እኔ። አሁን እንዴት መሰለህ በብልጭልጭ ነገር ነሽ። አሁን እቺ ሞንኪ ብሬን ናት። እንደ ወንድ ልጅ ከማጫወት ያለፈ ኳሊቲ ምን አላት? የኔ ወንድም ቆይ አንዴ የሀሳቡን ይሄን ዛሬ ይሄን ቤት የከፈትኩት ለምን መሰለህ? ቤታዩ ላይ ከ10 በላይ ትልልቅ ፎሎወር ያላቸው ሰዎች ቤታቸውን እየከፈቱ ጦርነት አውጀውባታል እና ያ ጦርነት እሷን ለመጣል እሷን ከሚዲያው ለማጥፋት የተነሳ ጦርነት ነው እና ያንን ጦርነት ከርቀት ሆኜ ስመለከተው የምር ህዝቡ የሚፈልገው ጦርነት ነው። ህዝቡም እንደዚህ ቤታዩ ላይ ጥላቻ አለበት ወይስ ደግሞ ከላይ ያሉት በምቀኝነት በሴራ ተነስቶ ነው የሚለውን ነገር ለማረጋገጥ ወደ ህዝቡ ወረደ። ተረተኛና ቢዚነ ያ ልክ ነው። ስለዚህ የእናንተን ሀሳብ በዛ ጉዳይ ላይ ነውና ሀሳብህን ግለጽ። 2 ደቂቃ አለ፣ የፈለግከው መናገር ትችላለህ። ሂድበት። መሳደብ ግን አትችልም፣ እንዳትሳደብ። እሺ እኔ አልሳደብም፣ ግን ተባረክ ወንድም ተባረክ። አንዳንድ ነገሮቿን አይቻለሁ፣ ግን የሴትነት ክብር በፈጽሞ የጎደላት ነች። ብልግናም ታሳያለች። ወንድ ልጅ ከማጫወት የተሻለ ኳሊቲ ያላት አይመስለኝም ወንድሜ። እና ሰውን በልኩ ብናመሰግን ይትስነት ነው። እያመሰገናት አይደለም ከይቅርታ ጋር ያ ምስጋና ከተገባት ማለት ነው። እና ምን መስራት አትችልም። ሺዝ ዋን ኦፍ ዘ ሞንኪ ብሬን ከሚባሉት አንዱ እሷ ነች። እኔ አሁን እኮ ተቀባብታ ነች። በቆንጅናዋም እኮ ዝንጀሮ የቀናበት ቆንጆ ነች። ሌላ አትሳደብ እንዴ! መሳደቡ ለምን አስፈለገው? ወንድሜ እንደዛ ሳይሆን ለምንድን ነው አሁን እሷን ለማጥፋት የተነሱት? ምን አጥፍታ ነው? እና አይ ማስተማር ፈልገው ይመስለኛል። እኔ እንጃው ምን ታጠፋለች ብላ መማር አለባት። ትንሽ የሴትነት ክብር እንዲኖራት በጣም ትፈልጋለች። እውነት ለመናገር ሺዝ ማቹር አሁን ማስተዋል አለባት። ወደ ሴትነት ክብሯ ትመለስ። በእንትን በብልቴ ወንድ አፍኜ እገላለሁ ምናምን የምትል አሁን በኢየሱስ ሙጣ አሁን መቻለች እንደዚህ ብላለች እንዴ? በሙሙዬ ሰው አፍኜ እገላለሁ እንዴ አይነት ቃል ትናገራለች? ለምን እንደዚህ ብላለች? የምር አዎ፣ በሙሙዬ ሰው አፍኜ እገላለሁ፣ በሙሙዬ ሰው አፍኜ እገላለሁ ትላለች ብዬ አላስብም።
አንዳንድ ደግሞ ለምን ውሸት ታወራላችሁ? አዎ ኖ አዎ አላምንም፣ እኔ አላምንም፣ የምር አላምንም፣ ልቀበለው አልችልም። የምሬን ነው። ቃል ሰላም ሳመዱ ሰላም። አንዴ ሀሳብ ከታች ትጨርስና ትቀጥላለህ። ፕሊዝ ሚውት አድርግ። ሀሳብ አስተያየት ወጣች። በቃ ቀጥል። ምንድነው ሀሳብህ አንተ? እሺ አፌ ምንድነው? ገና ሳላወራ ሰለቸ ሀሳቤ ታትሰማ አይደለም። ለካ ገና ቤቴ እንደገባህ ነው ገዝቴ ላከው። ገና ከቲክቶክ እንደገባው ነው ገዝቴ ላከው። በኢየሱስ ስም አትረጋጋም? አታዳምጥም ስለምን እንደምናወራ? እኔ እንጃ። በቃ 200 ምናምን ሰው ሳይ ሰመዱ በቃ ሙቀት ላይ ነው አልኩና ላፈስብ መጣሁ። ሙቀቱ ሚውት አድርግ። ምንም ሙቀት አያስፈልግም። ሚውት አድርግ። ልቸልስበት ነው የመጡት። ልቸልስበት። ሚውት ቸልስ። ምን እያረክ ነው? ፎቶ ለጥፈ ውጣ። ምን አገባ? ሌባ ተልከህ ነው ሲጀመር። ከቤታዩ ጠላቶች እየተላክ ሌባ መሆንህ ግልጽ ነው። እናውቀዋለን። አሁንም እኛ ባለው አናሊሲስ ቤታዩ አሸንፋለች። በቃ ህዝቡ ቤታዩን ይወዳታል ብለን ወስነናል። አትገባም። በቃ ሴረኛ እናውቀዋለን። ሁሉንም እናውቀዋለን። ለማንኛውም ለነበረን ቆይታ በጣም እናመሰግናለን። ደከመኝ። መሮን ለምንድን ነው የምታስወጣው? አስገባውና። ኧረ መሮ አስጨነቀኝ ዛሬ። አንተ እሱ ሌላ ሰው። መሮን አታስከፋው፣ አታስቀይመው። መሮ ሌላ ሰው ነው። ዛሬ አስጨነቀኝ። ተከፋል። እኔ እሱ ሼር አድርጎኝ የመጡት ደግሞ አስጨነቀኝ። ዛሬ አስጨነቀኝ። ይግባ። ድምፁ ታፍኗል። አስገባው፣ ያውራበት። አንተስ እንዴ በሰሞኑ አጀንዳ ብለህማ ጓደኞችን አትካድ፣ ጓደኞችን አታስከፋ። ይሄ ወቅታዊ ነው። ይኸውልህ ይሄ እንደ ስልጣን በለው